የህብረተሰቡ ተሳትፎ የጎላበት የጤና ልማት ስራ የስልጤ ብሔር ራስን በራስ የማስተዳደር ህገ መንግስታዊ መብቱ ተከብሮለት በማህበራዊ ዘርፍ የልማቱን ፍሬ ማጣጣም ከጀመረ እነሆ 2 አስርት ዓመታት ተሻግሯል። ይህም ከ1993 በኋላ የህዝቡን የልማትና የመልካም አስተዳደር ፍላጎቶች በተገቢው ለማሟላት ከ2 እስከ 10 ዓመታት በላይ በተደረገው መጠነ ሰፊ ርብርብ በቀደሙ ጊዜያት ዝቅተኛ ሽፋን የነበራቸው የልማት ፍላጎቶች ማሳደግ ከመቻሉም ባለፈ አንዳንድ የልማት መስኮች ላይ በልዩነት የተከናወኑ ተግባራት በክልልና በሀገር አቀፍ ደረጃ በአርአያነት እንዲነሳም አስችሎታል። ሰላም ጤና ይስጥልን። በዛሬው መሰናዷችን የዞኑ መንግስት የህዝቡን ሁለንተናዊ ተጠቃሚነት ለማረጋገጥ ከሚያደርጋቸው እንቅስቃሴዎች ውስጥ በተጠናቀቀው በጀት ዓመት በጤና ልማት መስክ የተከናወኑ አበይት ተግባራትን በወፍ በረር እናስቃኛችሁ ወደናል። መልካም ቆይታ። እንደ ሀገርም እንደ ዞንም ልዩ ትኩረት ተሰጥቷቸው የሁሉንም ርብርብ ይፈልጋሉ ተብለው ወደ ተግባር ከተገቡባቸው ተቋማት አንዱ የጤና ሴክተር የጤና ተግባር ነው። በእኛም እንደ መምሪያ ከቅድ ዝግጅት ጀምረን የጤናው ሴክተር ማህበረሰቡን ጥያቄ ሊመልሱ የሚችሉ አንኳር ችግሮች ምንድናቸው የሚል በቅድ ዝግጅት ወቅት ችግሮችን ለይተን እንዲሁም በባለፈው አመት የነበሩ ተሞክሮችን ወይም ጥሩ ልምዶችን የእቅድ አካል አድርገን ወደ ተግባር የገባንበት አመት ነው ብሎ መውሰድ ይቻላል። በተለይ የጤና አገልግሎት በጊዜ የተገደበ ነው። ስለዚህ በጊዜ አገልግሎቱን ለመስጠት ተጨማሪ ሀብት መፈለግ አለብን የሚል የህብረተሰብ ተሳትፎን በልዩነት መምራት አለብን ብለን አቅደን ወደ ተግባር የገባንበት ወቅት ነው። ይህን ስናደርግ አንዱ በጤናው ሴክተር ከተያዙ ዋናውና ግቦች አንዱ የማህበረሰብ ባለቤትነትን ማሻሻል፣ በጤናው ሴክተር የህብረተሰብን ተሳትፎ ማሳደግ የሚለውን ተግባራዊ ለማድረግ የሞከርንበት አመት ነው። በዚህም ያው አንዱ ልዩ ትኩረት አድርገን የሰራ ነው የጤና መሰረተ ልማት ችግሮችን መፍታት አለብን ብለን ነው የእቅዳችን አካል አድርገን የያዝ ነው። ይህን ስንል በመንግስት የተያዙ ፕሮጀክቶች አሉ፣ በህብረተሰብ ተሳትፎ የተያዙ ፕሮጀክቶች አሉ። እነኚህ ፕሮጀክቶች በያዝላቸው ጊዜ ገደብ መጠናቀቅ መቻል አለባቸው በሚልም አቅደን ወደ ተግባር ገብተናል። ንቅናቄዎችን ፈጥረናል። በአጠቃላይ በህብረተሰብ ተሳትፎ ከ350 ሚሊዮን ብር በላይ ለጤናው ተቋም በህብረተሰብ ተሳትፎ ማሰባሰብ የጤና ችግሮችን በተለይ ከመሰረተ ልማት ጀምሮ የግብዓት አቅርቦት ችግሮችን በዘላቂነት ለመፍታት ጥረት የተደረገበት አመት ነው ብሎ መውሰድ ይቻላል። ይህን ስናደርግ አንዱ ማህበረሰቡ በጤና ተግባር ባለቤት ይሆናል። ሁለተኛ የተሳትፎን ያሳድጋል። ሶስተኛ የማህበረሰባችን በተለይ ታች ያለው ማህበረሰብ አቅም የሌላቸው የህብረተሰብ ክፍሎችን ችግር በዘላቂነት ለመፍታት እድል የሚፈጥር እንደሆነ ታሳቢ አድርገን ነው ወደ ስራ የገባ ነው። ባሳለፍነው አመት ብቻ 350 ሚሊዮን ብር በህብረተሰብ ተሳትፎ አሰባስበን ለተቋማት ለተለያዩ ተቋማት ግብዓት የማሟላት የስታንዳርድ ችግር ያለባቸውን ጤና ተቋማት ስታንዳርድ ችግራቸውን የመፍታትና ተጨማሪ ብሎኮችን የመገንባት እንዲሁም አዳዲስ ጤና ጣቢያዎችን ገንብተን ወደ ስራ ያስገባንበት አሁንም እየተገነቡ ያሉ ጤና ተቋማት ያሉ መሆኑን ለማንሳት ነው። ይህን ሳስቀምጥ ያው ዘርዝረን አንጨርሳቸው ናቸው በጣም በርካታ ስራ ስለሆነ በዋናነት ግን የከተማውን ባለሀብት አሳትፈን ለምሳሌ ባለፈው አመት በመንግስት ተገንብቶ ተጠናቆ ወደ ስራ ለማስገባት በጣም ቻሌንጅ የነበረ የቂልጦን ሆስፒታል በህብረተሰብ ተሳትፎ ብቻ ከጥቃቅን የህክምና ግብዓቶች መነሻ አድርገን እስከ ትላልቅ ሂውጅ እስከ 15 ሚሊዮን ብር ሊያወጣ የሚችል አንድ ማሽን ኤክስሬይ ማሽን ከትናንሽ እስከ ትልቅ ማሽኖች የህክምና መገልገያ ቁሳቁሶችን አሟልተን ወደ ስራ ያስገባንበት አመት ይሄ አንዱ ማህበረሰባችን ካሳተፍን ትላልቅ ፕሮጀክቶችን ማሳካት እንደምንችል ማሳያ ነው። ይህን ስናደርግ ያው ንቅናቄዎች ተሰርተዋል። የከተማ ባለሀብቶች ተወላጅ አካባቢ ከአካባቢ ውጭም ያሉ ባለሀብቶች ተሳትፎ ቁጥር በጣም ከፍተኛ ነው። አብዛኛው ኦልሞስት 65 ሚሊዮን የሚሆነው በከተማ ባለሀብቶች ተወላጅ ባለሀብቶችና ከአካባቢ ውጭ ባሉ ባለሀብቶች አሰባስበን የማህበረሰባችን የጤና ችግር በዘላቂነት መፍታት አለብን። በተለይ
የሆስፒታል አገልግሎት በልዩነት አገልግሎት የሚሰጠው ለህፃናት ጤና ነው፣ ለእናቶች እና ለማህበረሰቡ ነው። ምንም እንኳን እዚህ አካባቢ ባይኖሩም ባለሀብቶቻችን ሀብታቸውን ሰባስበው አስተባብረው ሆስፒታሉ እንዲጀምር ያደረጉበት አመት አንዱ ከሆስፒታል በህብረተሰብ ተሳትፎ ማስጀመር የቻለ አካባቢ ነው። ይሄ ለሀገር አቀፍ በአካባቢ ብቻ አይደለም ሀገር አቀፍ ደረጃ ተሞክሮ ሊሆን የሚችል ስራ ነው የሚል ነገር አለኝ። ይሄን ያሳካ አካባቢ አለ ብዬ አልወስድም፣ እኔም አልገጠመኝም። ስለዚህ ይሄ ትልቅ አቅም ነው ብሎ መውሰድ ይቻላል። ከዛ ባለፈ ተጨማሪ ብሎኮችን ለምሳሌ ጦራ ሆስፒታል ላይ መሰረታዊ የሆነ የክፍል እጥረቶች ነበሩ። የአካባቢው ማህበረሰብ አሳትፈን ማህበረሰቡ ተረባርቦ ተጨማሪ ትልቅ ባለ 16 ብሎክ በ10 ሚሊዮን ብር ግንባታ ተገንብቶ አሁን ለህፃናትና ጨቅላ ህፃናት የጤና አገልግሎት ሊሰጥ የሚችል የሆስፒታሉንም ስታንዳርድ ከፍ ማድረግ የሚችልበት ደረጃ ማድረስ የተቻለበት ሂደት እንደነበር ማሳየት ይቻላል። ከጤና ጣቢያ በርካታ ጤና ተቋማት ተገንብተዋል፣ ማስፋፊያዎች ተሰርተዋል። የመናኸሪያ ጤና ጣቢያን መውሰድ ይቻላል። መናኸሪያ ጤና ጣቢያ ያው አይተነዋል። ውስን ብሎኮች ነበሩ። ተጨማሪ በኢኒሼቲቭ የአካባቢ ማህበረሰብ እንደተንበር የሚል ኢኒሼቲቭ ቀርጾ ወደ ስራ የገባበትና ይሄን ያዩ ባለሀብቶች ተጨማሪ ሪሶርስን መድበው አሁን በስታንዳርድ አገልግሎት መስጠት ወደሚችልበት ደረጃ ማሳደግ የተቻለበት ሂደት እንዳለ የዚህ ማሳያ ነው። ከዛ ባለፈ ሌሎችም ለምሳሌ ወሮ ጤና ጣቢያ በሁለት ባለሀብቶች ተገንብቶ ለአካባቢ ማህበረሰብ በስታንዳርድ ተገንብቶ የቀረበበት እንዲሁም አገልግሎቱን በሚፈለገው ደረጃ ማሳደግ የተቻለበት ከዚህ ጋር አስተሳስረን የህብረተሰብ ተሳትፏችን ሌሎችም ተግባራት አሉ። በዋናነት ግን ዘንድሮ ከሌሎች ጊዜያት በተሻለ ሁኔታ የህብረተሰብ ተሳትፎን አሳድገን የህብረተሰቡን ዘላቂ የሆነ የጤና ተጠቃሚነት ማረጋገጥ የቻልንበት አመት ነው ብሎ መውሰድ ይቻላል። የዞኑ መንግስት ምልዓተ ህዝቡን አስተባብሮ ያከናወናቸው ሰፋፊ ስራዎች በጤናው መስክ አበረታች ውጤት አስገኝተዋል። በጤናው ዘርፍ ከተከናወኑ ሁሉ አቀፍ ተግባራትና ከመጡ ለውጦች ጋር ተያይዞ ከፍተኛ መነቃቃት የታየባቸው የህዝብ ተሳትፎ ተኪ የሌለው ሚና መጫወታቸው ይገለጻል። አሁን ላይ በዞን በክልል በአገር አቀፍ ደረጃ የጤና ምልክት ተደርጎ የሚወሰደው የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የስልጤ ህዝብ ለጤና ልማት ስራ ያሳየው ትልቅ ቁርጠኝነት ማሳያ ቋሚ ምስክር መሆኑ ማንሳት ይቻላል። ከልጅ እስከ አዋቂ ከሊቅ እስከ ደቂቅ ከከተሜው እስከ አርሶ አደሩ በዚህ ግዙፍ ሆስፒታል አሻራቸውን አኖረዋል። የመላው የስልጤ ህዝብ የአንድነቱ ምልክት ሆኖ በማይለቅ ብዕር በታሪክ መዝገብ ላይ ሰፍሯል። የስልጤ ህዝብ በዚህ ብቻ አላበቃም። በጤናው መስክ የሚያደርገውን ድጋፍ በዚህ ሂደት ላይ ያው የዞን አስተዳደር ትልቅ ሮል ነበረው። ባለሀብቱን በማወያየት ቀርቦ የመደገፍ ችግሩን ለይቶ በመንግስት መደገፍ ያለባቸውን ፓርቶች በመንግስት እንዲደገፍ የማድረግ ስራ በከፍተኛ ሁኔታ እየተሰራ የተመጣበት መንገድ እንዳለ ለማሳየት ነው። ከዛ ባለፈ ከህብረተሰብ ተሳትፎ አስተሳስረን የምናየው ያው በጤና መዋቅር ላይ ትልቁ ትኩረት የተሰጠው የህብረተሰቡን ጥያቄ ሆኖ ህብረተሰባችን በተለያዩ ምክር ቤቶች የሚያነሳው አንዱ የመድኃኒት አቅርቦት ችግር ነው። የመድኃኒት አቅርቦት ችግርን ለመፍታት በዘላቂነት ለመፍታት በእኛ ደረጃ በርካታ የሰራናቸው ስራዎች አሉ። ግን ደግሞ አቅርቦቱ ላይ ባሉ ችግሮች በዘላቂነት ችግሩን መፍታት አልተቻለም። በእኛ ደረጃ ግን በዘላቂነት እንፈታለን ብለን አቅደን እየሰራን ያለ ነው። አንዱ በከተሞች ሆስፒታሎች ባሉባቸው አካባቢዎች የማህበረሰብ አቀፍ የመድኃኒት ቤቶችን መገንባት አለብን ብለን በህብረተሰብ ተሳትፎ ጀምረን በመንግስት በተወሰነ ደረጃ ድጎማ አግኝተን እያሰፋን ያለንበት ሂደት አለ። በዞን ደረጃ ወደ 7 የሚሆኑ ኮሚኒቲ ፋርማሲ ወይም የማህበረሰብ መድኃኒት መደብሮችን ጀምረን አሁን ባለው ደረጃ 3ቱን ወደ ስራ ማስገባት ይችላል። ከ3ቱ አንዱ ወራቤ ዩኒቨርሲቲ የጦራ ከተማ ላይ ገንብቶ ግብዓት አቅርቦ ለማህበረሰቡ በአነስተኛ ዋጋ መድኃኒት የሚቀርብበትን ስርዓት ተከትለን እየሄድን ያለንበት ሂደት አለ። አንዱ እሱን መውሰድ ይቻላል። ሁለተኛ ቅበት ከተማ አስተዳደር ላይ ያው ከፍተኛ የሆነ የመድኃኒት አቅርቦት ችግር ነበር። ይሄን በዘላቂነት ለመፍታት በህብረተሰብ ተሳትፎ ሞዴል የሆነ ተገንብቶ ሲድ መኒ ወይም ተጨማሪ ሀብትም ጭምር በባለ ሀብቱ ተሰብስቦ እስከ 4 ሚሊዮን ብር ግብዓት ገብቶ ለማህበረሰቡ አገልግሎት የመድኃኒት ችግርን በዘላቂነት ለመፍታት ግብዓትን ተደራሽ የማድረግ ስራ የተሰራበት ሚቶን መውሰድ ይቻላል። ካለቁት ወደ ስራ ካስገባናቸው አሁን ያነሳዋቸው እንደሆነና
ሌሎችም ለምሳሌ ዓለም ገበያ ላይ በአጭር ጊዜ የተጀመረ ግንባታ እየተጠናቀቀ ያለበት ሂደት አለ። በቀሪ ወይም በያዝነው 1 እና 2 ወር ወደ ስራ ማስገባት የምንችልበት እድልን እንፈጥራለን። ሌራ ከተማ ላይ እንዲሁም ጋሎቻ ከተማ ላይ የማህበረሰብ መድኃኒት መደብሮች ግንባታ የተፋጠኑ ያሉበት ሂደት አለ። ይሄ የማህበረሰባችን የመድኃኒት ችግር በዘላቂነት ይፈታል ብለን ነው በእቅድ ደረጃ ይዘን እየሰራን ያለ ነው። ከዛ ባለፈ የመድኃኒት አቅርቦት ችግር በፋይናንስ ምክንያት ወይም በገንዘብ እጦት ምክንያት የመድኃኒት እጥረት እንዳያጋጥመን ዘንድሮ ከምን ጊዜውም በላይ የማጤመን አገልግሎት በልዩነት ለማህበረሰባችን ተጠቃሚ ማድረግ አለብን ብለን የፊት አመራሩም ጭምር አግዞን ሰፊ እንቅስቃሴ ተሰርቶ የአፈጻጸማችን ማሳደግ የቻልንበት ሂደት አለ። በዚህም ወደ 200 ሚሊዮን ብር ሰብስበን ወደ ባንክ ያስገባንበት ከዚህ በፊት የተነሳ የነበረ በተለይ ለመድኃኒት ለመግዛት ገንዘብ አጠረን የሚለውን ወቅት የተሻገርንበት አመት ነው። ያው አንዱ በማህበረሰቡ የሚነሳው የመድኃኒት አቅርቦት ችግር ስለሆነ ስለዚህ በዚህ ሂደት ላይ ያሉ አማራጮችን በትክክል ያው መድኃኒት የሚቀርበው አብዛኛው ኦልሞስት 80% ከውጭ ሀገር ነው። ከውጭ ነው የሚመጣው። ድጎማ ተደርጎበት ነው የሚመጣው። ከመጣ በኋላ በተለያዩ መንገድ ወደ ሌሎች አካባቢዎች ላይ በጦርነት በመፈናቀል ቅድሚያ የሚሰጣቸው አካባቢዎች አሉ። ወደኛ የመጣውን አሟጠን ለመጠቀም ትግል እያደረግን ነው። ሌሎች አማራጮች ያው ሀብት ስላለን በግዥም በግል ድርጅቶችም ግዢ በመፈጸም ወቅቱን የጠበቀ ግዢ ስርዓትን መልሰን ከልሰን እየመራን ያለንበት ሂደት እንዳለና የመድኃኒት አቅርቦት ስርዓቱን ለማሻሻል በልዩነት የሰራነው ስራ እንደሆነ በግልጽ ለማንሳት ነው። እነኚህን ስራዎች ተሞክሮም ቀምረናል። ተሞክሮችን ቀምረን ለሚመለከታቸው ባለድርሻ አካላት ያስተላለፍንበት ሂደት አለ። ትልቅ አቅም ሊሆን ስለሚችልም እንግዲህ ጤናው ዘርፍ ላይ የሚሰራው ስራ ቅድም እናንተም ስታነሱ እንደነበረው በሁሉም ዘርፎች ላይ ያዘናቸው እቅዶች እንዲሳኩ ትልቅ ሚና ነው። ጤና የተጠበቀ ማህበረሰብ ኢኮኖሚውን ማረጋገጥ ይችላል። ግብርና ዘርፍ ላይ በሉት፣ በከተማ ላይ በሚሰሩ ስራዎች በሉት፣ የቀን ሰራተኛው ልስጥሮ ላይ ብትሄዱ ጤና ከሌለው ሰርቶ መዋል አይችልም። ኢኮኖሚውን ማረጋገጥ አይችልም ማለት ነው። ስለዚህ ጤና ላይ ትኩረት መስጠት ያስፈልገናል ስንል በምክንያት ነው። ሁለተኛው ትምህርት ላይ ብትሉት መጠነ ማቋረጥን ለመቀነስ ጤና ላይ መስራት ያስፈልጋል። የአዳዲስ አገር መምራት የሚችል ተማሪ ብቁ ተማሪ ለማውጣት ጤና ላይ የተመጣጠነ ምግብ እንዲመገብ የሚያደርግ ግንዛቤ የሚፈጥር የጤና ተቋም ያስፈልጋል ማለት ነው። ጤና ሁሉ ነገራችን ነው። ስለዚህ ጤና ላይ የሚሰራው ስራ የአመራር ትኩረት የሚፈልግ ነው። የባለሙያ ተነሳሽነት የሚፈልግ ነው። እሱ ብቻ ሳይሆን ሰርቶ የሚዋልበት አገልግሎት የሚሰጥበት ተቋም ቢሮ፣ ለጤና ባለሙያዎች ቤት፣ ምቹ ሁኔታ፣ ግብአት፣ መድኃኒት የመሳሰሉ የሚባሉት ትኩረት የሚፈልግ ነው። ስለዚህ ከዚህ አኳያ የእስካሁን አጠቃላይ የሄድንባቸው ሂደቶች እና የመጡ ውጤቶች ጥሩ ናቸው፣ ተስፋ የሚሰጡ ናቸው። በተለይ በ2017 የነበሩ የመልካም አስተዳደር በጤናው ዘርፍ ላይ የነበሩ የመልካም አስተዳደር ችግሮች እየፈታን መጥተናል። የነበሩ ጥያቄዎች በባለሙያዎች፣ በዶክተሮች፣ በስታፎች በተቻለ መጠን እየፈታን መጥተናል። የአገልግሎት አሰጣጣችን በተለይ ከማጤሪያ ጋር በተያያዘ ሆስፒታሎች ላይ፣ ጤና ጣቢያዎች ላይ የነበሩ ጉድለቶችን እየፈታን መጥተናል። ይህ ፕሮግረሲቭ ነው። ግን ደግሞ ተቋሙ ዘርፈ ብዙ ቅድም እንዳልኳችሁ ስለሆነ በደንብ ትኩረት የሚፈልግ ነገር ደግሞ አለ። በደንብ አጠናክረን መሄድ አለበት። የአፈጻጸሙን እንዳያችሁት ከዛ ባለፈ ያው አንዱ በጤናው ሴክተር ከመድኃኒት አቅርቦት ባለፈ የአገልግሎት አሰጣጥ ችግር ነው የሚነሳው። በእያንዳንዱ ጤና ተቋማት የትኛው መድረክ ሲፈጠር አገልግሎት አሰጣጥ ላይ ባለሙያዎች ታካሚዎችን ይዘው ሃንድል የሚያደርጉበት መንገድ ከባለሙያም ችግር ከታካሚም ችግር የሚነሱ በጣም በርካታ ጥያቄዎች አሉ። ይህን ችግር ለመፍታት በተለይ በዚህ አመት
ተከታታይነት ያለው የጤና ተቋማት የሆስፒታሎችና የጤና ጣቢያዎች ውይይት ማድረግ አለብን። ውይይት ስናደርግ ከህዝብ ፎረም ባለፈ የባለሙያዎች ፎረምን ማስኬድ መቻል አለብን ብለን አቅደን ኦልሞስት ሁሉም ጤና ጣቢያዎቻችን በዞን የሚገኙ 35ቱም ጤና ጣቢያዎቻችን 4ቱም የመጀመሪያ ደረጃ ሆስፒታሎች እንዲሁም ወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልን ጨምሮ የስታፍ ውይይትና የህዝብ ውይይት ወይም የህዝብ ፎረም ማስኬድ የቻልንበትና በዛ ፎረም ወቅት የተነሱ ነገሮችን የእቅድ አካል አድርገናል። የእቅድ አካል አድርገን ስንሰራ አንዱ በጤና ጣቢያ ደረጃ የሚፈቱ ችግሮች አሉ። ጤና ጣቢያ የሚፈታቸው ችግሮች አሉ። ወረዳ በየመዋቅሩ በወረዳ ደረጃ በከተማ አስተዳደር ደረጃ የሚፈቱ ችግሮች አሉ። እንዲሁም በመምሪያ ደረጃ ከዛም ባለፈ በቦርድ ሰብሳቢዎችና በቦርድ አካላት ወደ ክልል የምናስተላልፋቸው ሪካርድ ዶክመንት አድርገን በየደረጃው የሚፈቱበትን አግባብ ተከትለን ለመሄድ የሞከርንበት ሂደት አለ። ይሄን ካደረግን በኋላ በተወሰነ ደረጃ ጥያቄዎች፣ አቤቱታዎች፣ ችግሮችን መቅረፍ የቻልንበት ሂደት አለ። ያው ሂጅ ተቋም ነው። በጣም በርካታ ባለሙያዎች ያሉበት ተቋም ነው። በአንድ ጤና ጣቢያ በአንድ ሆስፒታል እስከ 250 ባለሙያ ይኖራል። የመጀመሪያ ደረጃ ሆስፒታል ወራቤ ሆስፒታልን ብንሄድ እስከ 1300 ባለሙያዎች አሉ። አጠቃላይ ያው ባለሙያ የራሱ የሆነ የተለያየ ባህሪ ያለው ግን ደግሞ እነኝን ውይይቶች በማድረግ ባለሙያዎች ሩህሩህ አዛኝ እንዲሁም ታካሚን መስለው ታማሚን መስለው ሊያስተናግዱ የሚችሉበትን ሁኔታ መፍጠር መቻል አለብን ብለን የጀመርናቸው ስራዎች አሉ። ይበልጥ ቀጣይ የምናጠናክረው ነው የሚሆነው። ከዛ ባለፈ ያው በጤናው ሴክተር የሚሰሩ ዋና ዋና ተግባራት አሉ። አንዱ የእናቶች ጤና አገልግሎት ነው። የእናቶች ጤና አገልግሎት ከማሻሻል አንጻር ያው በልዩነት እንደ ፓኬጅ በእኛ ደረጃ ቀርጸን እናቶች ሙሉ አገልግሎት በጤና ተቋም ደረጃ ወይም በጤና ጣቢያ በአቅራቢያቸው ማግኘት አለባቸው ብለን በህብረተሰብ ተሳትፎም በመንግስትም ለጤና ጣቢያዎች በተለይ ለነፍሰ ጡር እናቶች ክትትል ሊያግዙ የሚችሉ አልትራሳውንድ በቀላሉ ሊያገኙበት የሚችሉበትን እድል እየፈጠርን ያለንበት ሂደት እንዳለ በዚሁ ለማንሳት ነው። ያው አንዱ ከእናቶች አገልግሎት እንዲሁም ከምንሰጠው አገልግሎት ጥራት ጋር አስተሳስረን ማየትም ምንችለው እንደሆነና በያዝነው አመት እስካሁን ባለው እስከ 21 የሚሆኑ ጤና ጣቢያዎች ለእናቶች የአልትራሳውንድ አገልግሎት ይሰጣሉ። አልትራሳውንድ ከዚህ በፊት ሆስፒታሎች ብቻ ነበር። ያው አንድ እናት ከቀበሌ ተነስታ ለአልትራሳውንድ ለመታየት ወደ ሆስፒታል ትመጣ ነበር። ይሄን መቀነስ የቻልንበት ሂደት እንዳለ ያው በዚህ አጋጣሚ ለማንሳት ነው። በዚህ በጣም በርካታ ሰዎች ተሳትፈዋል። የወረዳ መንግስት ተሳትፈዋል። ህብረተሰብ አንድ አልትራሳውንድ ለመግዛት እስከ 800 ሺህ ብር 700 ሺህ ብር ነው ለአንድ አልትራሳውንድ። ከዛ ባለፈ ሌሎች ፓኬጆች አሉ። ሲቢሲ ማሽን የሚባል ኬሚስትሪ ማሽን፣ እነኚህን ፓኬጆችም የማሟላት ስራ እየተሰራ ያለበት ሂደት እንዳለ ለማንሳት ነው። አልትራሳውንድ በጤና ጣቢያ ደረጃ በአካባቢያቸው እናቶች ነፍሰ ጡር ከሆኑ በኋላ የልጃቸውን ሁኔታ የጤንነት ሁኔታ የራሳቸውን የጤንነት ሁኔታ የሚከታተሉበት ስርዓት ተፈጥሯል። ከ35ቱ ጤና ጣቢያዎች አሁን ላይ 21 ጤና ጣቢያዎች አገልግሎቱን እየሰጡ ነው። ቀጣይ አገልግሎቱ እንዲሰፋ የማድረግ ስራ እንሰራለን። 2018 35ቱም ጤና ጣቢያዎች አልትራሳውንድ አገልግሎት መስጠት የሚችሉበትን ደረጃ እናደርሳለን ብለን ነው በእኛም ደረጃ እንደ መምሪያ የተግባባ ነው። በእቅድም ያመላከት ነው አንዱ ይሄ ነው። ይሄን ስናደርግ የእናቶችን ጤና አገልግሎት ጥራቱን ማሻሻል እንችላለን። የአገልግሎት ችግሩን መፍታት እንችላለን። አንዱ በሰፊው የሰራ ነው ስራ ይሄ ነው ብሎ መውሰድ ይቻላል። ቅድም ካነሳውልህ በተለይ ከእናቶች ጤና ላይ ያው በዞናችን 3 ወረዳዎች ላይ 3 ጤና ጣቢያዎች ላይ ኢመርጀንሲ ኦአር ወይም የኦፕራሲዮን አገልግሎት እናቶች ሪፈር ለኦፕራሲዮን ሆስፒታል ማይሄዱበትን እድል የፈጠርንበት ያው በመንግስት ቢገነባም ማዕከሉ በህብረተሰብ ተሳትፎ ግብአት አሟልተን አሁን ላይ ቃውቆቶ ሪፈር እናት አትመጣም። እዛው ነው ኦፕራሲዮን ተደርጋ የምትወልደው። በሪፈር ወደ ሆስፒታል ሲሄዱ ከእናቶች ባለፈ ቤተሰብ ምን ያህል እንደሚንከራተት 3 ቀን 4 ቀን ሆስፒታል ተኝቶ የሚወጣውን ወጪ የሚደርሰውን መመላለስ የትራንስፖርቴሽን ችግሩን ያን መቅረፍ የቻልንበት ሂደት አለ። ሌላ ላይ ጀምረናል። አሁን ዳሎቻ ላይ ሙሉ ኢኩፕድ ነው መጀመር የምንችልበት እድል ያው ገባ ወጣ ማለት ነገር ነው ያለው። መጀመር የምንችልበት አቅም ፈጥረናል። ግብአቱን ማሟላት የቻልንበት ሂደት አለ። ይሄም ተሞክሮ ሊሆን የሚችል ነው። በእኛ ደረጃ ከኛ ጋር አብረው የተሰሩ ጤና ጣቢያዎች እስካሁን የጀመረ የለም። በእኛ ደረጃ ግን ህብረተሰባችን ለጤናው ካለው ፍላጎት አንጻር ጤናው ላይ ከሚያደርገው ተሳትፎ አንጻር የተሻለ እንደሆነ ያየንበት እንደሆነና ጥቅል እነኚህም ጨምሮ በዞናችን በህብረተሰብ ተሳትፎ የሰራናቸው በጣም በርካታ ስራዎች አሉ። ከሰራናቸው ስራዎች በከፊል ወይም ዋናዎቹን በሚባል ደረጃ
እነኚህ ናቸው። በተጨማሪነት ያው መደበኛ ተግባራት አሉ። ይሄ በተሳትፎና የህብረተሰብ ባለቤትነትን ለማሻሻል መደበኛ ስራችን ሊያግዙ የሚችሉ ተግባራት ናቸው። በመደበኛ አንዱ ከእናቶች ጤና አገልግሎት ጋር የእናቶች ማቆያ ገንብተናል። በዚህ እናቶች አገልግሎት እያገኙ ነው። ከዛ ባለፈ ጤንነት ሁኔታቸውን በየጊዜው የነፍሰ ጡር እናቶች ኦዲት ይሰራል። በኦዲቱ ምን ያህል ነፍሰ ጡር እናቶች አሉን፣ የት ቀበሌ ማን ምትባል የሚል በዝርዝር ተይዞ እየተሰራ ያለበት ሂደት እንዳለ፣ አገልግሎቱን በጤና ተቋማት እያሻሻልን ያለንበት ሂደት እንዳለ በልዩነት እየሰራን ነው። ከዛ ባለፈ ከእናቶች ጤና ስንወጣ ህጻናት ጤና ነው። ህጻናት ላይ አንዱ ክትባት አገልግሎት ነው። ያው በእኛ ደረጃ መጀመሪያ በጀት ዓመቱን ስንጀምር የዞናችንን ከወረርሽኝ አይደለም ስጋት ነፃ ማድረግ አለብን ብለን ነው የተነሳ ነው። አንዱ ይሄን ለማድረግ መደበኛ ክትባትን በጤና ተቋማት መስጠት መቻል አለብን፣ በሆስፒታሎች መስጠት አለብን በፕሮግራም። ከዛ ባለፈ በክትባት ሳይት አንድ ህጻን ክትባት ሳያገኝ መቅረት የለበትም የሚል አቋም ይዘን እየሰራን የነበረበት፣ እንዲሁም እያንዳንዱ ቤት ህጻን ያለበት ቤት ኦዲት ይደረግ የሚል ነገር አስቀምጠን ባለሙያዎች ኦዲት የማድረግ ከወረዳ ጀምሮ ይህን ዘርፍ ለክትባት ያው ክትባት ተደራሽ ስናደርግ ህጻናት ጤናማ ህጻን ይወለዳል። ጤናማ ህጻን ለቤተሰብ ለሀገር ያለው አስተዋጽኦ እድገት ለሀገር እድገት ያለው አስተዋጽኦ ከፍተኛ ነው። ስለዚህ ክትባት አገልግሎትን ተደራሽ ማድረግ መቻል አለብን። ክትባት ከጀመርን በኋላ የህጻናትን ሞት በከፍተኛ ሁኔታ መቀነስ ችለናል። በተለያዩ ህመሞች የሚሞቱ የነበሩ ህጻናት የቅርብ ጊዜ ትውስታ ነው። ይህን መቀነስ የቻልንበት ነው። ማህበረሰቡም ክትባት ላይ መጓች ማህበረሰብ መፍጠር ችለናል። የኔ ልጅ አልተከተበም ብሎ የሚጠይቅ ማህበረሰብ ባይዘይ የጤና ስርዓቱን ለማጠናከር አንዱ የጤና ባለቤትነትን የማህበረሰብ በጤና ጉዳይ ባለቤት እንዲሆን ማድረግ ነው አንዱ ግባችን። ከዚህ አንጻር ክትባት ላይ ማህበረሰቡን ባለቤት አድርገናል ብለን መውሰድ እንችላለን። ክትባት ካልተከተበ እናቶች የኔ ልጅ ክትባት አልተከተበም ያልተከተበውን ክትባት አይነትም ጭምር የሚያውቁበትም እድል ተፈጥሯል። ስለዚህ ይሄ ትልቅ አቅም ነው። ከዛ ባለፈ በመደበኛ ክትባት ወቅት ክትባት ያላገኙ ህጻናትን የመለየት ዘመቻዎችን አውጀናል። በልዩነት የኩፍኝ መከላከያ ክትባትን ኢንተግሬት አድርገን መርተናል፣ አቀናጅተን መርተናል። የፖሊዮ ዘመቻን አውጀናል። ፖሊዮ ዘመቻ ስንል ያልተከተቡ ህጻናት ካሉ እንዲከተቡ ይደረጋል ማለት ነው። በመደበኛነት ከፖሊዮ ዘመቻው በተጨማሪ ያመለጣቸውና ያቋረጡ ህጻናት ካሉ ያመለጣቸውን አይነት ክትባት እንዲያገኙ ይደረጋል። መጀመሪያ አንስቼላለው ኦዲት ተደርጓል። ምን ያህል ህጻናት አሉ፣ ምን ያህል ቤት ኤሊጂብል የሆኑ ቤቶች ምን ያህል ናቸው የሚለው ነገር በዝርዝር ለይተን ወደ ስራ ገብተን አጠቃላይ በክትባት ላይ እኔ መሰረታዊ የሆነ ለውጥ ማምጣት ይችላል የሚል ነገር አለኝ። ይሄን ስናደርግ የባለሙያዎችን አቅም ግንባታ ስራ ሰርተናል። በተቋም ደረጃ የፍሪጅ ያው አንዱ ጥራት ያለው ክትባት ማድረስ አለብን ብለን ነው አቀደን የሰራ ነው። የቅዝቃዜ ሰንሰለቱ ምን ይመስላል፣ ይሄን ሊከታተል የሚችለው ባለሙያ ማን ነው፣ ከተጠያቂነትም ጭምር ባለሙያ መድበን የክትባት ክፍሎችን የሚያስፈልጉ መረጃዎችን አደራጅተን የፍሪጆች በአግባቡ ተጠግነውም ጭምር በዘላቂነት ይሄን መሻገር መቻል አለብን ብለን በሰፊው የሰራንበት አመት ነው። በዚህም በጣም በርካታ ህጻናት ያው በአንደኛ ዙር ታስታውሳላችሁ ከ230 ሺህ በላይ እድሜያቸው ከ5 አመት በታች የሆኑ ህጻናትን በክትባት ተደራሽ ማድረግ ችለናል። በዚህ ሂደት ላይ ተከትበው ያቋረጡ የተወሰኑ ክትባቶችን ወስደው ያቋረጡ ህጻናት ከ700 በላይ ህጻናት ከትበናል። ምንም የክትባት አገልግሎት ያላገኙ 400 በላይ ህጻናትን ያው ጄኔሬሽን ስለሆነ የመተካካት ሂደት ስለሆነ ይመጣሉ ያልተከተቡ ህጻናት ስለሚመጡ በዚህ ሂደት ላይ ከ420 በላይ ህጻናትን መከተብ የቻልንበት አመት ነው። ይሄ ትልቅ አቅም ነው ብሎ መውሰድ ይቻላል። ይሄን ይዘን ቀጣይነቱን ማረጋገጥ መቻል አለብን። አንድም ህጻን ሳይከተብ የሚቀር መኖር የለበትም። ዞናችን በክትባት ባለማዳረስ ምክንያት የሚከሰቱ ወረርሽኞች ላይ ከስጋት ነፃ ማድረግ መቻል አለብን ብለን አቅደን እየሰራን እንደሆን ለማንሳት ነው። ዘርፉን ለማጠናከር የሶላር ፍሪጅ ቀበሌ ድረስ ባለፈው በጀት አመት እስከ 40 ፍሪጆችን ቀበሌ ድረስ አውርደናል። ያው ክትባትን ሞኒተር የምናደርገው በፍሪጅ ነው። የስርዓተ ምግብ ተግባራት ላይ አንዱ ትኩረት የተሰጠው ተግባር ነው። ይሄን ያው መልቲ ሴክተር ወይም የብዝሃ ሴክተር ተሳትፎ ያስፈልጋል በሚል በዞን ደረጃ ክትባት የምግብና ስርዓተ ምግብ ችግሮችን እንዲከታተል የሚችል ምክር ቤት ተቋቁሟል። በዋና አስተዳደር የሚመራ ግብርና መምሪያ ኃላፊ እና ምክትል አስተዳደር ምክትል ሰብሳቢ ሆኖ ያው
በዛ ደረጃ ትኩረት የተሰጠው ተግባር ነው። በዚህ ሂደት ላይ ከዚህ በፊት የጤና መዋቅር ብቻ ነበር የስርዓተ ምግብ የኒውትሪሽን ስራዎችን እየሰራ የነበረው። አሁን ከ15 በላይ ሴክተሮች ኒውትሪሽን ፎካል አሳይን አድርገው ይሄን ተግባር እያገዙ ያሉበት ሂደት እንዳለና ከማህበረሰቡም ዘንድ በተቻለ መጠን ተቀራርበን እየሰራን ያለንበት ሂደት እንዳለ ያው በሰፊው ከተሰሩ ስራዎች አንዱ ብሎ መውሰድ ይቻላል። ሌሎች ከሃይጂንና ሳኒቴሽን ተግባራት፣ የአካባቢ ጤና ተግባራት ላይ በጣም በርካታ የተሰሩ ስራዎች አሉ። ተሰሩ ራሱ ጤና የሚያመርት መሆን አለበት። ስለ ምግብ ስናነሳ ስለ ጤና ነው የምናነሳው። ስለ ተመጣጠነ ምግብ ስናነሳ ስለ ልጆች ጤና፣ ስለ እናቶች ጤና ነው የምናነሳው። የስርዓተ ምግብ ላይ ለውጥ ማምጣት ስንችል ብዙ በሽታዎችን መከላከል እንችላለን። ስለዚህ ላይ በቅርጽ መስራት አለባቸው። አንዳንዴ ያመረትነው ራሱ የአመጋገብ ችግር አለ። ይሄን ጤና ኤክስቴንሽን አንድ ለውጥ አመጣል ተብሎ ይጠበቅ የነበረ ያ ስላመረትን ብቻ አይደለም እኮ የምንጠቀመው፣ ያመረትነው ነገር እንዴት እንመገበዋለን የሚለው በደንብ ትምህርት ይፈልጋል። ቀጣይነት ያለው ወይም ቀጣይ ድጋፍ የኛን ድጋፍ እገዛ የሚፈልግ በርካታ ተግባር አለ። ከዚህ አንጻር ሌሎች ቀሪ ስራዎች ላይ ትኩረት አድርገን መስራት አለብን። ተሞክሮ ሊሆኑ የሚችሉ ነገሮችን በተሞክሮነት ይዘን ማጠናከር መቻል እንዳለብን፣ እንዲሁም ጉድለት ብለን የለየናቸውን የምናረምበትን መንገድ፣ ቀሪ ስራዎችን ይበልጥ የምናጠናክርበትን መንገድ ተከትለን እንሄዳለን የሚል እቅድ ነው። በ2017 በጀት ዓመት የዞኑ ጤና መምሪያ ከባለድርሻ አካላት ጋር በመቀናጀት ህብረተሰቡን፣ ባለሀብቶችና አጋር ድርጅቶችን በማስተባበር በወረዳና ከተማ አስተዳደር ደረጃ የሚገኙ የጤና ተቋማትን በሕክምና ቁሳቁስ እንዲደራጁ በማድረግ በኩል ውጤታማ ስራዎችን ማከናወኑም ተመላክቷል። ይህም የህብረተሰቡ ተሳትፎ የጎላበት የጤና ልማት ስራ ውጤታማ